እና ተመልካቾቻችን ብዙ ጊዜ ከገጠር ተወልደን ገጠር አድገን ከብት ስንጠብቅ ፍየል ስንጠብቅ እንደዚህ በቃ የገጠር ሰው የሚሰራውን ስራ ስንሰራ ያደግን ሰዎች ልክ አረብ ሀገር ሂደን ስንመጣ ወላሂ ምሬት ነው በቃ ማንነታችንን አንቀበልም፣ ያደግንበትን ነገር አናሳይም። በቃ ይሆናል አይደል የሌለንን ትተን ያለንን ትተን የሌለንን ነው የምናሳየውና ምን ችግር አለ? የገጠር ልጅ ይሄንን ኮሜንት ላይ እስኪ መልሱልኝ። ወላሂ የገጠር ልጅ መሆን ምንድነው ችግሩ? የገጠር ልጅ መሆን ያሳፍራል? እናቶቻችን አባቶቻችን እንደዚህ ለፍተው ነው ያሳደጉና ወላሂ እኔ አሁን ለመምዘዝ ይዤ መሰለው እንዳለ ሽንቁርቁር አለች ስለረሳሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ህድና የተከበራችሁ የዩቲዩብ ቤተሰቦቼ ዛሬ ለየት ያለ ነገር ነው የምር ማሳያችሁ። የ8 ዓመት የ9 ዓመት ልፋቴን ቤቴን ነው ማሳያችሁ። እስከዛሬ አሳይቻችሁ አላቅም፣ እስከዛሬ ብያችሁ ማውርቻችሁ አላቅም። ዛሬ ግን ለየት ያለ በጣም ደስተኛ የሆንኩበትን ያው ቤተሰብ ሲኖራችሁ ደስ ይላልና እንደዚህ ፋርጎ ከስደት ስትመለሱ ይጠብቃችኋል። ያው የኔ ቤት ሁሉ ነገር አልቆለታል ግን መስታወት ነው የቀረው። እሱም ደግሞ ያው እዚህ ትንሽ አስቸጋሪ ስለሆነ ነው ያልተደረገው። ነገር ግን ሁሉ ነገር አልቆለታል። እያንዳንዱን ክፍል ገብተን እናያለን። ተከታተሉን። በጣም አሳያችኋለሁ እስከ መጨረሻው ድረስ ተከታተሉ ተመልካቾቼ። በጣም ደስ ብሎኛል። እንግዲህ ተመልካቾች ያው በዛ በፊት ለፊት ስለታሸገ ገና ስላልተከራየ ስለታሸገ በጀርባው በር ባለው ነው ገብቼ የማሳያችሁ። እስከ መጨረሻው ተከታተሉኝ። ላይክም ኮሜንትም ሼርም ያደርጋችሁ ተከታተሉኝ። አይ ቤቴ ትልታለች። የራሳችሁ የሆነ ነገር ሲኖራችሁ እንዴት ደስ እንደሚላችሁ በቃ ከስደት ስትመለሱ አለኝ ብላችሁ የምታወሩት ነገር ሲኖራችሁ ወላሂ ደስ ይላልና ምንም አይኖራችሁ ቤት ይኖራችሁና ያሁን ማሳያችሁ ሁሉ ነገር አልቆለታል ግን መጠራረግ ምናምን ብቻ ነው። ይሄ ያው የቃ ቤት ነው። አሁን ገና እንደምታዩት አላለቀም እንትኑ ገና ሲሚንቶም አለ ምናምን ነገር ገና አልቋል ግን መወጣጣት ምናምን ብቻ ነው የቀረው። ከዛ ደግሞ እዚህ ስትገቡ ደግሞ ረቀያ ካሳያችሁ በደንብ እንድታይ። ይሄ ደግሞ የምታዩት ሳሎን ነው። እስኪ ሳሎኔ ምን ይመስላል? በጣም ሰፊ ነው ሳሎኔ። እንደምታዩት ምንድነው የሚባለው ኮርኒሱ አልቋል። ሳሎንም እንደምታዩት ትልቅ ነው ብያችኋለሁ። ያው እዚህ ጋር መስታወት ገና አልተደረገበትም ስላልተከራየ ወይም ደግሞ እኔ እየኖርኩበት ስላላደለ እኔ እስክኖርበት ወይ ደግሞ እስከሚከራይ ድረስ መስታወት አልተደረገበትም። አሁን ታሽጎ ነው። ይሄ ግን ሳሎን ቤቴ ነው። እንደምታዩት ኮርኒስም ሁሉ ነገር አልቋል። አሁን ጥርግርግ ተብሎ መስታወት ከተደረገበት ያው ሁሉ ነገር አልቋል። ከዛ ያቺ ኮሊደር ነች። ከዛ ትገቡና እዚህ ደግሞ እንደምታዩት ያው የባልና የሚስት መኝታ ቤት ሁለት መኝታ ቤት ነው ያለው። እንደዚህ አለ። ስንት በስንት ልጅ ትሆናለች? ያን 3 በ4 ነው የሚባለው 3 በ4 ምናምን ይሆናል። ይሄ አንድ መኝታ ክላስ ነው። አይበቃኝም ለኔ በቂ አይደለም። ከዛ በዚህ ትገቡና አልহামዱሊላህ ያው አሁን ቤት ሲሰራ ሻወር ቤትም አለ። ግዴታ ነው እንደዚህ ነው። ሻወር ቤትም አለ። በቃ ይሄ እንደምታዩት ግን አልተነሳሳም። አልቋል ቆይቷል ካለቀ። እነዚህ ደግሞ የልጆች ክላስ ትላላችሁ። ያው አጠቃላይ 2 መኝታ ቤት ማለት ነው። እነዚህ ደግሞ የልጆች ክላስ ናቸው። እንደምታዩቸው እኔ አይደለም የምትቀርጸው መሐመድ አሳያችሁ። ይሄ ያው እንደ አረብ ሀገር ከሆነ 2 አልጋ ነው የሚይዘው። አንድ አልጋ 2 ልጅ ነው የሚተኛው። እንደ አረብ ሀገር ከሆነ ማለት ነው። እንዴት አያችሁት? ቤቴ ለኔ በቂ አይደለም? በቃ በጣም ነው ደስ ያለኝ ምር። በቃ የሆነ አለኝ የምትሉ ነገር ሲኖራችሁ ደስ ይላል። በቃ ከሽፍሽፍ ብላ። በእርግጥ እኔ አሁን የምኖረው እዚህ አይደለም። እኔ ያለሁት ሀይቅ ነው። ይሄ ደግሞ ቤቱ ደግሞ ያው ወረባቦ ነው ያለውና እኔ ራሱ እንዴት እንደማረግ ግራ ገብቶኛል። አልሸጠው በጣም ነው የምወደውችን ቤት የምር በጣም ነው የምትመቸኝ። እንትና ዲዛይኗ ሁሉ ነገሯን በጣም ነው የወደድኳትና ግን በቃ ይሆናል አይደለ
እና በዚህ አጋጣሚ ማለት የምፈልገው ነገር ቢኖር ቤት ስሩ። የምሬን ነው። በቃ ቤት ስሩ። ቤተሰብ ካላችሁ ጎበዝ ሰው ካላችሁ ብር ከምታስቀምጡ እንደዚህ ቤት ይሰራላችሁ እና ተመልካቾቻችን ብዙ ጊዜ ከገጠር ተወልደን ገጠር አድገን ከብት ስንጠብቅ ፍየል ስንጠብቅ እንደዚህ በቃ የገጠር ሰው የሚሰራውን ስራ ስንሰራ ያደግን ሰዎች ልክ አረብ ሀገር ሂደን ስንመጣ ወላሂ ምሬት ነው። በቃ ማንነታችንን አንቀበልም፣ ያደግንበትን ነገር አናሳይም። በቃ ይሆናል አይደል? የሌለንን ትተን ያለንን ትተን የሌለንን ነው የምናሳየውና ምን ችግር አለ? የገጠር ልጅ ይሄንን ኮሜንት ላይ እስኪ መልሱልኝ። ወላሂ የገጠር ልጅ መሆን ምንድነው ችግሩ? የገጠር ልጅ መሆን ያሳፍራል? እናቶቻችን አባቶቻችን እንደዚህ ለፍተው ነው ያሳደጉና ወላሂ እኔ አሁን ለመምዘዝ ይውጄ መሰለው እንዳለ ሽንቁርቁር አለች ስለረሳሁት ማለት ነው። ወላሂ ስለረሳሁት እጄ ሽንቁርቁራና በማንነታችሁ አትፍሩ፣ አትፈሩ። እንደኔ ዘና ብላችሁ ራሳችሁን ወይኔ ስለረሳሁት ረጅም ዓመት እና እኔ ቤተሰብ ጋር ስመጣ በቃ እንደዚህ ፏፈሽ ብዬ ነው የማሳልፈው። እናንተም ከተማ ኑሮ የትምሩ ቤተሰብ ጋር ስትመጡ ያው ማንነታችሁን ይዛችሁ ኑሩ። ይሄ ልላችሁ ነው። ለማንኛውም ቤት ስሩ። ለቻናል ላይ አዲስ ከሆናችሁ ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉት። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም በርቱ። ግን ላይክ ሼር ካላደረጋችሁኝ አልመጣም። ቤታችሁን ስሩ። አንዳንዴ በቃ ቤተሰብ ካላችሁ ቤተሰብ ብር ከምታስቀምጡ አሁን ለቤተሰብ ብር በጣም ምንድነው ቤት ነው በጣም የሚያስፈልገውና በዚህ ሰዓት ቤት ብትሰሩ ብር ከምታስቀምጡ ቤት ብትሰሩ ይሻላል እላለሁ። እንግዲህ ይሄን ይመስላል ተመልካቾቼ፣ ይሄንችን ትመስላለች። ከዛውን ደግሞ ላሳያችሁ። ቆይ የገጠር ልጅ አይደለው። ቆይ ላሳያችሁ። የገጠር ልጅ አይደለው። ያው ያደግኩበት አይደል? እዩት ገጠር ጫት እንዴት እንደሆነ ያቸው እዩት እስኪ። ገጠር እኮ በቃ ደስ የሚለው ነገር በቃ ጥሩ አየር ታገኛላችሁ ምናምን ነገር። ቃሙስ ቅመሰው ማስታገሻ ነው በቃ እሺ። አንድ ሰው አይ ኧረ ታሰድበኛለህ። ጫት አንወድም እኛ ሴቶች ጫት ለአንድ ሰው ወንድ ነው ሴት በቃ ለሴቶች ነው ለወንዶች አይደለም። በእርግጥ እኔም አልቀምም ተመልካቾቼ፣ እኔም አልቀምም። ግን በቃ አንድ ለምቅም ይሄት ጫት መቃም ነው የምትወጂው በቃ ችግር የለውም። ጫቱ ሲወጣ ከዚህ ቆርጬ ሰጥሻለሁ ወይ መተሽ ጥቅም ያለሽ አብረን አይሻል? ከዛ ትሉና ደግሞ የገጠር ልጅ አይደለም። ከዛ ትሉና ይውዚ ያለ ከብቶች ድርቆ ገመዴን ነው ታማ እንግዲህ ወላሂ ይወጋል ግን የምር ታዲያ አሁን እኔ መዝዤ እደርሳለሁ እንዴ? ተመልካቾች እንግዲህ እንዴት ነው ለከብት ድርቆ ነው። ያው ለገጠር ልጆች ይሄን አላስረዳችሁም ታውቃላችሁ። የገጠር ልጆች ያደግንበት ነው ይሄ ድርቆ። ከብት ስንጠብቅ ያደግንበት ስለሆነ ይታወቃል። የሰንበሌ ሳር ስለሆነ ነው ግን የሚወጋሽ በጣም ደግሞ ሲነጭ እኮ እንትኑ ስሱ ላይ ተጠቅ እንትኑ ስሱ ያልቅና ላሚት ወልዲ ነው ያው በጣጣ ብዬ ነው ተመልካቾቼ። እና በዚህ አጋጣሚ ወላሂ ማለት የምፈልገው ቤት ስሩ። ቤት ከምንም በላይ ቤት ያስፈልጋል። ቤት ስሩ። ቤት ሲኖራችሁ መከፈያችሁ ነው፣ መደበሪያችሁ ነው። እድሜያችሁን ጊዜያችሁን በቤት ብትጨርሱ ምንም አይመስላችሁምና እንደውም ብር ካላችሁ ብር ከምታስቀምጡ በላይ ብር ከሚቀመጥ በቃ ቤት ብትሰሩበት። ምክንያቱም አሁን ላይ ትልቁ ነገር አሁን ቤት ነው የሚያስፈልገውና ቤት ካላችሁ ምንም ነገር ባይኖራችሁ መደበሪያችሁ መከፈያችሁ ነውና ያው በስደት የምናሳልፈውን እናውቀዋለን። ስደት ያሳለፍነውን እና ቤት ካላችሁ ምንም ባይኖራችሁ ቤት ካላችሁ መከፈያችሁ ነው። ልሽጠው ብትሉት እንኳን በሰዓት ቤት በጣም ኦቨር ውድ ነውና
ቤት ስሩ፣ ብር አታጥፉ፣ አጣራቅሙ። ያው እንደኔ ደግሞ ከአረብ ሀገር መታችሁ ምናምን የገጠር ልጅ አይደለንም እንዳትሉ፣ የገጠር ልጅ የሆናችሁ ልጆች እንደኔ ባለን ነገር ባደግንበት በተወለድንበት በቃ ዘና ብለን ነው መኖር ያለብን። የሚያሳፍር ነገር አይደለም። የገጠር ልጅ መሆን የሚያሳፍር ነገር አይደለም። አብዛኞቻችን ከብት ጠብቀን እንደዚህም ጨለቅመን ውሃ ቀርተን ነው አብዛኞቻችን ያደግነውና እና እህቶቼ የገጠር ልጅ መሆን አያሳፍርም እላችሁ ነው። እስኪ የምትላቸው ካለ ብታስቀምጡት የኖራችሁበት ገንዘባችንን ጠብቆ ይቆያችኋል። ለእናንተ ቅርስ ማነው ይሆንላችኋል። ሀብት ይዞ ይጠብቃል። ማረፊያም ይሆናልና በዛ መልኩ እንስላልከው አሪፍ ምክር ነው። በነገራችን አበይሰሩ በቃ ከምንም በላይ ደግሞ ለምሳሌ አሁን አምናው ዘንድሮ ትንሽ ገበያ ስላለ በርካታ ሳይሆን እና እንደዚህ ያው ጥሩ ነው። ድርቆ ቆንጆ ነው። አሁንም አለመድኩት ያደግኩበት ስለሆነ ኖ አያስፈልግ እና ተመልካቾቼ እንዴት ነው እስኪ ድርቆ አመዛዝዜን እንዴት አያችሁት? እኔ በነገራችን የትም ሀገር ብኖር የትም ቦታ ብኖር የተወለድኩበትን ማንነቴን አልረሳምና የሚገርማችሁ ቤተሰብ ጋር ስመጣ እንደዛችሁ በቃ እንዳደግኩበት እንደገጠር ልጅ ነው የምሆነውና አንዳንዶቻችሁ አላችሁ በቃ ኢቭን የተወለዳችሁበትን አካባቢ ማሳየት የማትፈልጉ የተወለዳችሁበትን አካባቢ ሰላም ነው ወይ ቤተሰብ ዘመድ ምናምን ማለት ጎበዝ ቤተሰብ እኔና ወደ ስራዬ አተኮርኩኝ። ለዛ ነው ትንሽ እንትን ያልኩት እንጂ ኢንሻአላህ በቅርቡ በሰፊው ስለ ቤት አብራራላችኋለሁ። ግን በዚህ አጋጣሚ ማለት የምፈልገው እህቶቼ ቤት ስሩ